ሰላም ጤና ይስጥልኝ ክቡራትና ክቡራን ተሳፋሪዎቻችን እንኳን ወደ በረራ ቁጥር 914 በሰላም መጣችሁ። ይህ የአብራሪያችሁ ድምፅ ነው። እባካችሁ የደህንነት ቀበቷችሁን ሰሩ። በረራችን ከ5 ደቂቃ በኋላ እንጀምራለን። በረራችን 37 ዓመታትን ይወስዳል። በጉዟችን ደስተኛ እንደምትሆኑ ተስፋ እናደርጋለን። ለመሳፈር በገቡበት አውሮፕላን ውስጥ እንደዚህ ቢባሉ ምን ያደርጋሉ? ዓለማችን በርካታ እንግዳ ክስተቶችን ታስተናግዳለች። ከእነዚህም ክስተቶች መካከል አንዱ ሐምሌ 2 1955 የተከሰተው ነበር። በረራውም ከኒውዮርክ ወደ ማያሚ ፍሎሪዳ ነበር የጀመረው። በረራውም ክቡራን ተሳፋሪዎቻችን እንኳን ወደ ፓን አሜሪካ 914 በረራ እንኳን ደህና መጣችሁ በማለት ነበር አብራሪው ንግግሩን የጀመረው። የደህንነት ቀበቶ ማሰራቸውን እንዲሁም ምንም አይነት ሲጋራ አውሮፕላን ውስጥ አለማጨሳቸውን እርግጠኛ ከሆነ በኋላ ከ5 ደቂቃ በኋላ በረራውን እንደሚጀምር ያሳውቃል። ይህም አውሮፕላን ለበረራ የተነሳው እንደ ኤሮፓያን አቆጣጠር ሐምሌ 2 1955 ነበር። ከኒውዮርክ ተነስቶ ማያሚ ፍሎሪዳ ለመድረስ በረራውን የጀመረው። ዕለቱ ፀሐያማ ነበር። በበረራው ወቅት የተሳፈሩት 57 መንገደኞችም እንዲሁ 4 የበረራ ሰራተኞች ነበሩ። የበረራው መዳረሻ ማያሚ ፍሎሪዳ ሞቃታማ የባህር ዳርቻ ነው። አውሮፕላኑ በረራውን ጀምሯል። በረራ ከጀመረበት ሰዓት አንስቶ አውሮፕላኑ ለ3 ሰዓት ያህል በራዳር እይታ ውስጥ ነበር። የበረራ ሰራተኞች ከበረራ ተቆጣጣሪ ሰራተኞች ጋርም ግንኙነት ያደርጋሉ። ነገር ግን ማያሚ ፍሎሪዳ የሚገኘው የበረራ መቆጣጠሪያ ምንም አይነት አውሮፕላን እየተቃረበ እንደሆነ የሚገልጽ ምልክት ጠፋ። አውሮፕላኑ ከራዳር እይታ ውጭ ሆኗል። የማያሚ የበረራ ቁጥጥር ሰራተኞች ኒውዮርክ ለሚገኙት የበረራ ተቆጣጣሪዎች የተፈጠረውን ይናገራሉ። ነገር ግን የበረራ ቁጥር 914 ከእይታ ውጭ ሆኗል፣ ጠፍቷል። የበረራ ቁጥጥር ሰራተኞች ማጣራት ጀምረዋል። እያንዳንዱ መረጃ ማገላበጥ ተያይዘውታል። ነገር ግን የሁሉም ምርመራ መዳረሻ አውሮፕላኑ ጠፍቷል የሚል መልስ ያለው ብቻ ነው። ማያሚ ፍሎሪዳ የሚገኙ የበረራ ቁጥጥር ሰራተኞች ከአብራሪው ጋር ንግግር ለማድረግ እየጣሩ ነው። ነገር ግን አውሮፕላኑ ከራዳር እይታ ውጭ ሆኗል። ማግኘት አልቻሉም። አሁን ስለጠፋው አውሮፕላን ፍለጋ ለመሰማራት የምርመራ ቡድን ሰራተኞች ስራ ጀምረዋል። አውሮፕላኑ ከኒውዮርክ ተነስቶ ሲመጣ ምናልባት አደጋ አጋጥሞት አትላንቲክ ውቅያኖስ ውስጥ ወድቆ ይሆናል የሚል ግምት አላቸው። የአደጋ ጊዜ ሰራተኞች ፍለጋ ጀምረዋል፣ ግን ምንም የሚጠቅም ፍንጭ አላገኙም። አንዳችም የምታክል ቅንጣት ስለጠፋው አውሮፕላን የሚገልጽ መረጃ ጠፍቷል። ምርመራው ቀጥሏል። 61 ሰዎችና የተሳፈሩበት አውሮፕላን ደብዛው ጠፍቷል። ይህ በእንዲህ እንዳለ ነው ድንገተኛ መግለጫ የተሰጠው። የበረራ ቁጥር 914 የሆነው አውሮፕላን ወድቆ ተከስክሷል የሚል መግለጫ የተሰጠው የሁሉንም ሰዎች ሕይወት ይዞ ጠፍቷል። ማንም ይህ ደብዛው ስለጠፋው አውሮፕላን የሚያውቅ ሰው የለም። ይህ ከተፈጠረበት ሰዓት አንስቶ እስከ 37 ዓመት ድረስ ቀናት ቀናትን፣ ወራት ወራትን፣ ዓመታትን እየወለዱ 37 ዓመታት አለፈ። ቀኑ መስከረም 2 1992 ነው። ካራካስ አየር መንገድ ልክ እንደተለመደው ሁሉ ሌሎች ቀኖች እንደሚያሳልፈው መስከረም 2 1992 ለማሳለፍ ቢሮ ተገኝቷል። ጆል ሊዳኮርቴ የበረራ ቁጥር ሰራተኛ ነው። በካራካስ አየር መንገድ ውስጥ ልክ እንደተለመደው ሁሉ ሁሉንም ሰላም ብሎ ቢሮ ገብቶ ተቀምጧል። ነገር ግን አንድ ያልተለመደና እንግዳ የሆነ ምልክት ተፈጥሯል። ከየት እንደመጣ ያልታወቀ አንድ አውሮፕላን ራዳር ውስጥ ገብቷል። ዲላኮርቴ መጀመሪያ የተሳሳተ ምልክት መሆኑን በመረዳት ነገሩን ችላ ይለዋል። ስህተትም ነው በማለት ይረዳዋል። ነገር ግን በዚህ አልቀጠለም። እሱና የስራ ባልደረቦቹ የተረዱት ነገር ቢኖር ከየት እንደመጣ ያልታወቀ አውሮፕላን ለእይታ በቃ በመጀመሪያዎቹ 10 ደቂቃዎች ውስጥ ነበር የበረራ ቁጥጥር ሰራተኞች የተረዱት። ነገር ግን በዚህ አልቀጠለም። እሱና የስራ ባልደረቦቹ የተረዱት ነገር ቢኖር ከየት እንደመጣ ያልታወቀ አውሮፕላን ለእይታ በቃ በመጀመሪያዎቹ 10 ደቂቃዎች ውስጥ ነበር የበረራ ቁጥጥር ሰራተኞች የተረዱት ነገር ይህ ከየት እንደመጣ ያልታወቀ እንግዳ አውሮፕላን ራዳር ውስጥ በትክክለኛ መግባቱ ነበር። ነገር ግን አውሮፕላኑ ለእይታ እየበቃ ሲመጣ ይህ እጅግ በጣም ያረጀና የጥንት አውሮፕላን DC-4 ማክዶናልድ ዳግላስ የተሰኘ አውሮፕላን እንዴት ሊኖር ቻለ የሚል ነበር የመጀመሪያው ጥያቄያቸው። በእርግጥ ይህ አይነት አውሮፕላኖች አገልግሎት እየሰጡ ያሉ ቢሆንም እጅግ በጣም መሻሻል የተደረገባቸው ናቸው። ይህ ነበር ለበረራ ቁጥጥር ሰራተኞቹ ነገሩን ያልተለመደ ያደረገው። የዚህ እንግዳ የሆነ አውሮፕላን አብራሪው ነበር የበረራ ቁጥጥር ሰራተኞችን ያናገረው። የት ነው ያለ ነው የሚል ነበር የአብራሪው የመጀመሪያ ጥያቄ። የበረራ ቁጥጥር ሰራተኛ የሆነው ዲላኮርቴ ካራካስ አየር መንገድ መድረሳቸውን በመናገር ምላሽ የሰጠው። ከዛም ወዴት ነው በረራ የነበረው የሚል ጥያቄ ያነሳለታል ለአብራሪው። አብራሪውም ቀጠል አድርጎ ነበር ፓን አሜሪካ ቁጥር 914 መሆናቸውንና ከኒውዮርክ ተነስተው ወደ ማያሚ ፍሎሪዳ ግዛት ጉዞ እያደረጉ መሆናቸውን ገልጾ 4 የበረራ ሰራተኞችን እንዲሁም 57 ተጓዦችን የያዘ መሆኑን የገለጸለት። ይህ ነበር የበረራ ቁጥጥር ሰራተኛውን እንግዳ ስሜት የፈጠረበት። የበረራ ቁጥር 914 ፓን አሜሪካ አውሮፕላን የበረራ መዳረሻ ከነበረው ማያሚ 11 ማይል ርቆ የመጣው እንዴትስ እንደዚህ ሊመጣ ቻለ የሚል ነበረ ጥያቄው።
የበረራ ቁጥጥር ሰራተኛው በዚህ ብቻ አላቆመም። አብራሪውን ሌሎች ጥያቄዎችን መጠየቅ ተያይዞታል። እስቲ ተጨማሪ መረጃዎችን ንገረኝ ነበር ያለው። አብራሪውም ጉዟችን እቅድ የያዝንለት ማያሚ አየር መንገድ ለማረፍ እንደሆነና ሐምሌ 2 1955 ከቀኑ 9:55 ላይ እንደሚያርፍ ነገረው። ይህ ምላሽ ነበር የበረራ ቁጥጥር ሰራተኞችን በዝምታ እንዲዋጡ ያደረጋቸው። ምንም አይነት ጥያቄ ሳይጨምሩ ነበር ነገሮች እንዳይወሳሰቡ እንግዳ አውሮፕላኑ በሰላም ማረፉን ያረጋገጡት። የበረራ ቁጥጥር ሰራተኛው ዲላ ኮርቴ ለአብራሪው ምን ልበለው የሚል ጥያቄ በውስጡ ይመላለስ ጀምሯል። ሁሉም የበረራ ደህንነት ባለሙያዎች በአጠቃላይ እንግዳውን አውሮፕላን በሰላም ማረፉን ካረጋገጡ በኋላ በየስራ መደባቸው ላይ ሆነው አብራሪውና ተጓዦቹን ለመርዳት ተዘጋጅተዋል። ለጥቂት ደቂቃዎች ከተረጋጉ በኋላ የበረራ ቁጥጥር ሰራተኛ የሆነው ዲላ ኮርቴ ያስጨነቀውን ጥያቄ ለአብራሪው አቀረበለት። ለመሆኑ ዛሬ ግንቦት 21 1992 መሆኑን ታውቃለህ አለው። የአብራሪው መልስ ግን ግርታን የፈጠረ ነበር። የበረራ ሰራተኛው ምንድን ነው የምታወራው ነበር ያለው። ልክ ይህን ምላሽ እንዳገኘ ዲላ ኮርቴ በፍጥነት ለጥበቃ ሰራተኞቹ በአስቸኳይ ትእዛዝ ሰጣቸው። ይህ በእንዲህ እንዳለ ነበር ምንም ያልተጠበቀውን ተግባር አብራሪው የፈጸመው። በድጋሚ የአውሮፕላኑ ሞተር አስነሳው። ይህ ሊሆን አይችልም፣ ተመልሰን እንሄዳለን የሚል ምላሽ ነበር የሰጠው። ችግር እየፈጠረ እንደሆነ ለአብራሪው ቢነገረውም ምንም አይነት ምላሽ ሳይሰጠው ነበር ጉዞውን በድጋሚ ፍጥነቱን ጨምሮ የጀመረው። እስከ ጥቂት ሰዓታት ድረስ እንግዳው አውሮፕላን በእይታዎች ውስጥ ነበር፣ እንዲሁም በራዳር ውስጥ ቆይቶ ነበር። ምንም ሳይቆይ ነበር እንደ መጀመሪያው እንግዳው አውሮፕላን ተሰወረ። የበረራ ቁጥር ሰራተኞች የሆኑ እነ ዲላ ኮርቴ በዚህ ሰዓት ነበር እጅግ አስደንጋጭ የሆነውን ጊዜ ያሳለፉ። በቃ የሆነ ያረጀና አሮጌ አውሮፕላን ከየት እንደመጣ ሳይታወቅ እይታቸው ውስጥ ገባ። ከዚያ ምንም ሳይቆይ ከእይታቸው ውስጥ ተመልሶ ጠፋ። ያ ነበር ምንም አይነት ምልክት በድጋሚ አልመጣም፣ አልታየምም። እስከዛሬም ድረስ ስለ እንግዳው አውሮፕላን ምንም ተብሎ አይታወቅም። እንደ መጀመሪያው ሁሉ ደብዛውን በድጋሚ አጠፋ። የራዳር ጠለፋ ምርመራ ሰራተኞችም ሆነ የበረራ ተቆጣጣሪዎች፣ ተመራማሪዎች፣ ባለሙያዎች ምንም አይነት ጠቃሚ የሆነ ፍንጭ ሊያገኙ አልቻሉም። እንደ አውሮፓውያን አቆጣጠር በ1985 በርካታ የሚዲያ አውታሮች በተለይም ደግሞ ዊክሊ ወርልድ ኒውስ የተሰኘው ጋዜጣ የበረራ ቁጥር 914 የተባለ አውሮፕላን ጠፍቷል የሚል ዘገባ ሰርቷል። በዚህ ጉዳይ ላይ የመጀመሪያ ሚዲያ ነበር ሰፊ ሽፋን የሰጠው። ይህ ክስተት ከመፈጠሩ ከ7 ዓመታት በፊት ነበር ይህ የተፈጠረው። ከዚያ በኋላም 2 ጋዜጣዎች ይህን ጉዳይ በድጋሚ ሰርተውታል። ይህ ብቻ አልነበረም አስደናቂ ክስተት እንዲሆን ያደረገው። አንዳቸውም በእድሜያቸው ላይ ምንም አለመጨመራቸው ነበር የሚያስገርመው። ተሳፋሪዎቹና የበረራ ሰራተኞቹም ቢሆኑ በእድሜያቸው ላይ 1 ቀን ብቻ ነበር የጨመሩት። እስካሁን ድረስ ፓን አሜሪካ የበረራ ቁጥር 914 ተመልሶ አልመጣም። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን ጫኑ። ሰላማችሁ ይብዛ።